ሰላም በያላችሁበት ቦታ ለሁላችሁ እያልን የዘጠነኛ ክፍል ተማሪዎች የሆናችሁና እንዲሁም ቀጥሎ ባለው ጊዜ ወደ ዩኒቨርሲቲ ገብታችሁ ትምህርታችሁን ለመከታተል የምትፈልጉና በቴክኖሎጂ ዘርፍ በሶፍትዌር በኮምፒውተር ሳይንስ እንዲሁም ኢንፎርሜሽን ሲስተም ኢንፎርሜሽን ቴክኖሎጂ ላይ በሌሎችም ዘርፎች እንዲሁም ቴክኖ በሆኑ ዙሪያ መማር የምትፈልጉ እንዲሁም በተለያዩ መንገድ ይጠቅማችኋል ኦልሬዲ መማርና ስለ ኮምፒውተር ማወቅ የምትፈልጉ ሁላችሁም ዛሬ በጣም ወሳኝ የሆኑ ነገሮችን ይዘን ወደ እናንተ ቀርበናል ማለት ነው። ቀጥሎ ባለው ጊዜ እያንዳንዱን በቴክኖ ዘርፍ ባሉ እየሰራን እንቀጥላለን ማለት ነው። አሁን ደግሞ ወደ ትምህርታችን እንሄዳለን። የዘጠነኛ ክፍል ግሬድ 9 ኢንፎርሜሽን ቴክኖሎጂ ዩኒት 1 ኦርጋናይዜሽን ኦፍ ፋይል የሚለውን እንጀምራለን። ኦርጋናይዜሽን ኦፍ ፋይልስ የመጀመሪያው ቤዚክስ ኦፍ ፋይል ኤንድ ፎልደር፣ ሁለተኛ ማናጂንግ ፋይል ኤንድ ፎልደርስ፣ ሶስተኛ ኮምፒውተር ድራይቨርስ የምለው ማለት ነውና እነዚህን ከደረስን እንሰራለን እንተሰመረ። ስለዚህ ዩኒት 1 ውስጥ ያሉ ማለት ነውና ይሄንን ደግሞ ፒፒቲ ለሁላችሁም ሼር አደርግላችኋለሁ። አብዙ ዘጠነኛ ክፍል ለምትማሩ ይሄንን ማወቅ የምትፈልጉ ፒፒቲ የምትፈልጉ ሊንኩ ላይ አስቀምጥላችኋለሁ ማለት ነውና ነገር ግን ሆኖም ለዚህ ቻናል ደግሞ አዲስ ናችሁ ኦልሬዲ እኛም አዲስ ነንና ላይክ ሰብስክራይብ አድርጉ። እንዲሁም ደግሞ ያንን በተናውን ጫን አድርጉ የምንለቃቸው ነገሮች በጊዜ እንዲደርሳችሁ ማለት ነውና እንቀጥላለን። ፋይል ማለት ምን ማለት ነው? ለምሳሌ ፋይል የጠፋ እንዲሆነ ይሄ ነገር እንደዛ ሆነኝ እንላለን ብዙ ጊዜና ፋይል ውስጥ ምን ይቀመጣል? መረጃ ይቀመጣል፣ ዳታ ይቀመጣል። ደግሞ ዳታችንና ወይ ኢንፎርሜሽናችን ይቀመጣሉ ማለት ነው። ዳታና ኢንፎርሜሽን ላይ ያለው ልዩነት ምናልባት ተምራችሁ ሊሆን ይችላልና ፋይል ማለት ነው። ፋይል is a collection of data stored in one unit። ለምሳሌ ፋይል የተለያዩ ዳታ ለምሳሌ ፎቶአችሁ ዳታ ነው፣ ቪዲዮአችሁ ዳታ ምንድነው? እንደ ፋይል ነው ግን ዳታ ነው። እነዛ ሰመራይዝ ተደርጎ እንደ ኢንፎርሜሽን ኦርጋናይዝድ ሆነዋል። ከሆኑ በኋላ ምን ውስጥ ናቸው የሚቀመጡት? ፋይል ውስጥ ማለት ነው። ፋይል one unit ማለት identified by a file name. It can be a word, spreadsheet, PowerPoint presentation document that you had learning። ለምሳሌ አሁን ኤንፒፒ ሳዘጋጅላችሁ በፓወርፖይንት ፕሬዘንቴሽን መልክ ነው እና ስለዚህ ይሄ አንዱ ምንድነው ፋይል ነው ማለት ነው። የምን ፋይል? የዘጠነኛ ክፍል ዩኒት 1 የሰራሁት ፋይል ብዬ ሰርች አደርጋለሁ ማለት ነው አክሰስ ላይ ነው። ይሄን ደግሞ ፎልደር ውስጥ ነው የማስቀምጠው። ስለዚህ በዛ አንግል ነው ጀነራላይዝድ አድርጌ ደግሞ የማሳያችሁ ይሆናልና files are represented by an icon in a computer. Thus icon are small. አሁን በአይከን ነው የሚቀመጥ። አይከን ሶስት አይነት አይከን አለ። ራይት ክሊክ አድርጋችሁ በመጀመሪያው ላይ ያሉን አሁን ራይት ክሊክ ሲታደርጉ ስሞል ላርጅ እንደ ስሞል ላርጅ እና ሚዲየም አይከኖች አሉ። እዚህ በእኛ ደግሞ ሞስት ኦፍ ለማስቀመጥ የሚመከረው ቦታውን በዴስክቶፓችን ላይ ላለመጨረስ በየትኛውን የምናስቀምጠው ስሞል ላይ በሆነው ማለት ነው። ስለዚህ ግራፊካል ሪፕሬዘንቴሽን ኦፍ ፋይላችንን ሪፕሬዘንት የሚያደርግ ለምሳሌ ባሳያችሁ አሁን እዚህ ቦታ መጥቼ ባሳያችሁ ራይት ክሊክ አደረጉ። ከዛ የመጀመሪያውን ቪው ሲን ላርጅ ሚዲየም ስሞል። አሁን እኔ ይኸው በዚህ በምንድን ነው ያስቀመጥኳቸው? በስሞል ነው ያስቀመጥኩት ማለት ነው። ስለዚህ አሁን ባሳያችሁ ወደ ሚዲየም ቢቀይር ይኸው ስፕሬድ ይሆናል። በጣም ቦታችን ስለሚጨርስ በምንድን ነው የምናስቀምጠው? በስሞል እናደርጋለን። ስለዚህ አያችሁ ኮምፕሬስ ወይም ሰመራይዝ ያደርግልናል። ፋይል ክሬት ለማድረግ እንዴት ነው ክሬት የምናደርገው ካላችሁ እዚህ ጋር እንመጣና ለምሳሌ ፋይል ክሬት ለማድረግ ምናችንን እንደ ብሉ ቪፒኤስን እየተጠቀምኩ ነውና ራይት ክሊክ ከዛስ ኒው አልኩ። ከዛ ደግሞ ከነዚህ ውስጥ በምንድን ነው በወርድ ነው በፒፒቲ ነው በስላይድ ነው በፒዲኤፍ ነው ምንድን ነው መስራት የፈለጋችሁ? ለምሳሌ እኔ ከዛ በወርድ በምለው ራይት ክሊክ ነው ማደረኩ። ከዛ ራይት ክሊክ ሲያደርግ ኒው የሆነ ታብ መጣ። በዚህ ላይ ደግሞ ሲፋለው ወርዱ ጌታ ሙሴ እየጻፈ ኢንፎርሜሽን እየጻፈ ከዛ በኋላ እንደገና ኮንትሮል ፕላስ ሲሳደርግ ምን ይመጣል ማለት ነው? ቅድም የጻፍኩት ይመጣል። የፋይል ስም በአንድ ሚኒት ሞዴል መቀመጥ ያለበት መቀየር ይችላል። ምን ብዬ ልቀይር? ለምሳሌ
ኦኬ በሚለው ላስቀምጣለሁ። ስለዚህ ፋይሌን ሳስቀምጥ ደግሞ የት ላስቀምጥ ይላል? ዴስክቶፕ ላይ እንዲቀመጥልኝ ላድርግ። ኦኬ ሴቭ አደረኩ። አሁን ፋይሌን ሄጄ ማየት ይችላል። አያችሁ ኦኬ በሚል ላይ ፋይሌ ተቀምጦልኛል ማለት ነው። እና ስለዚህ በዚህ አንግል አድርገን መረዳት ወይም መገናዘብ እንችላለን ማለት ነው። ቀጣዩ እናያለን። ወደ ቀጣይ ትምህርታችን እንሄዳለን። እሺ ይቅርታ። ስለዚህ ግራፊካል ሪፕሬዘንቴሽን ፋይል ቢኮዝ ዜር አር ዲፍረንት ፋይል ፎርማት ወይም አይከኖች አሉ የተለያዩ ናቸው። አር ዩዥዋሊ ዩዝድ ቱ ሄልፕ አይደንቲፋይ ዘ ታይፕ ኦፍ ፋይል ኦር ፕሮግራም አሶሺየትድ ዊዝ ኢን ፊገር ብሎ ዩ ካን ሲ ዲፍረንት ታይፕስ ኦፍ ፋይል ኦን ዘ ዴስክቶፕ። የተለያዩ አይነት ፋይሎቻችን በዴስክቶፓችን ላይ እናያለን። ለምሳሌ ቅድም ወርድ ሰርች ያለው ኢሜጆች፣ ቪዲዮዎች፣ ኦዲዮዎች የእናንተ ፒዲኤፎች ሁሉ ምንድን ናቸው? ፋይላችሁ ነው ማለት ነው። ፋይላችንን ኮምፕሬስድ አድርገን ምን ውስጥ ማስቀመጥ እንችላለን ማለት ነው። ፋይላችንን ኮምፕሬስድ አድርገን ምን ላይ ማስቀመጥ እንችላለን ማለት ነው። እነዚህን አሁን የሚታዩአችሁን ሁሉም ምን ላይ እናስቀምጣለን? ማስቀመጥ እንችላለን ማለት ነው። ፎልደር ላይ ኤኬ ኮንሰፕት ዋና መሰረታዊ ነገር እንድንረዳ a file stores a data which can be a document, a picture, text, video, audio, it's እነዚህን ሁሉ ማለት ነው በዛ አንግል ክሬት አድርገን ማስቀመጥ እንችላለን ማለት ነው። a file has different icon in a computer የተለያዩ አይከኖች ይገኙበታል ማለት ነው። ቀጣይ ፎልደር A folder, also called a directory, is a container which is to store related files. ለምሳሌ ፎልደር ለምሳሌ አንዳንድ ጊዜ ተማሪዎች ማኒላ ላይ ለምሳሌ ቢሮ ላይ ሲሄዱ የዘጠነኛ ክፍል ተማሪዎች አበበ፣ አየለ፣ ሮዛ፣ ሮማን እነማን ብላችሁ የተለያዩ ሰዎችን ስም ብትጠሯቸው የነዚህን ሁሉ አንድ ላይ ኮንቴነር ነው፣ አንድ ላይ ፋይሎቻቸውን የሚይዝ ምንድነው ፎልደር ይባላል። እና ስለዚህ ኮንቴነር ነው ስቶር ሪሌትድ ፋይል። የዘጠነኛ ክፍል ከሆነ የዘጠነኛን ብቻ ነው የምታስቀምጡትን አንድ ነገር የሰራችሁበት ከዛ ነገር ጋር ብቻ የሚገናኙበትን መረጃ የምታስቀምጡበትን ቋታ ነው ማለት ነው። እና ያን ፎልደር ካን ኦልሶ ኮንቴን አናዘር ፎልደር ውስጡ ላይ ሌላ ፎልደር መያዝ ይችላል። ፎልደር ኮንቴን ኢን አናዘር ፎልደር ኢዝ ኮልድ ኤ ሰብ ፎልደር። ያ በውስጡ የሚይዘውን ሌላ ፎልደር ምን እንላለን? ሜን ፎልደር ነው። በሜኑ ቀጥላለን ሰብ ፎልደር እንላለን። A good analogy is the manila folder when ዶዘር ነው በአንድ በኩል ሲኢን ኦፍስ ቱ ስቶር ፔፐር ኦር ሪፖርትስ። የ2000 ለምሳሌ 10 ዳታ ካለ የ2010 አንድ ላይ ነው ለምሳሌ የሚቀመጠው። በዛ ውስጥ ለምሳሌ 2010 ከተባለ የ9ኛ ክፍል የ10ኛ ክፍል አሁን አንድ ምን አለ ፎልደር አለ። በዛ ፎልደር የ9ኛም የ10ኛም በእነዛ ውስጥ ደግሞ ምኖች ይኖራሉ፣ ፋይሎች ይኖራሉ። እነዛ ምን ሆኑ ሳብ ፎልደር ሆኖ ማለት ነው። The different file in the folder is that a file is collection or a group of interrelated data and what information ወይ interrelated የሆነ ምንድነው የምታገኙት ማለት ነው። በጣም ሶሪ ኢንተርሌትድ የሆነ ምንድነው የምታገኙት ፋይል እና ኢንፎርሜሽን ዳታ እና ኢንፎርሜሽን የሚቀመጥበት ፋይል ይባላል። ፎልደር is contributes to ስቶሪ ዲፍረንት ፋይል እንደ ሰብ ፎልደር የሚቀመጥ ይሄ ዳታ እና ኢንፎርሜሽን የምናስቀምጠው በፋይል ውስጥ ነው። ሜን የሆነ ፋይላችን እና ሜን ሳብ ፎልደራችን የሚቀመጥበት ደግሞ ፎልደር ይባላል። አትርሱት። You can have different type of files such as text file ነው፣ ቪዲዮ፣ document and image which has different extensions to identify their type. But folder don't have extension የለው አንድ ብቻ አድርገን example for folders ለምሳሌ ኤግዛምፕል ፎር ፎልደርስ ኤግዛምፕሎች ኮምፒውተር ፎልደርስ እናለ ማኒላ ፎልደር ይሄ ለቢሮ ውስጥ የምንጠቀም ነው። ይሄ ደግሞ ኮምፒውተር ላይ ቅድም እንዳልኳቸው እያንዳንዱ ይሄ ምንድነው በዚህ ፎልደር ውስጥ ምን ሊኖር ይችላል ማለት ነው። በዚህ ፎልደር ውስጥ አናዘር ፎልደር ሊኖር ይችላል። ከዛ ፋይላችንን በውስጡ እናስቀምጣለን ማለት ነው። እነዚህም አሁን የተለያዩ በውስጡ ፋይል ይዟል ማለት ነው። እና
በዚያ እንግዲህ ከኮንሰፕት ፎልደርስ also called a director is a container of file ፋይላችንን የሚይዝ አንድ ምንድነው ዳይሬክተር ነው ማለት ነው። a folder help us to organize related files together folder አንድ ላይ አድርጎ ምንን የያዘ ነው ሪሌትድ የሆኑ ፋይሎችን ቅድም እንዳልኳችሁ የዘጠነኛ ካልን የዘጠነኛን ፋይል አንድ ላይ የሚይዝ ፎልደር ይኖረናል። በሱ ውስጥ ደግሞ የ2000 ለምሳሌ 10 ሊሆን ይችላል። አሁን 2018 ከሆነ የ2017ን የሆነ ትምህርት ቤት ላይ ብትገኝ ወይም የሆነ ኮምፒውተር የሆነ ዳታ ውስጥ በሚይዝ ኮምፒውተር ውስጥ ብትገኙ አንድ ላይ መረጃ ተሰብስቦ ይቀመጣል ማለት ነው። እዛ ውስጥ ይሆን በዛች ፎልደር ውስጥ ይቀመጣል። የ2009 ለምሳሌ እኛ የመጀመሪያ ዓመት ተማሪ የሁለተኛ ዓመት ተማሪ እየተባለ ሊቀመጥ ይችላል ማለት ነው። እንዲሁም በትምህርት ቤቱም የ10ኛ የ11ኛ የ9ኛ ክፍል በውስጡ ይቀመጣል። የተለያዩ ፎልደሮች ሊኖሩ ይችላል፣ ግን ሜን ፎልደር ያለ ሰብ ፎልደሮች ሆነው ሊቀመጡ ይችላሉ። በተጨማሪ ደግሞ ፋይሎቻችንን ማስቀመጥ እንችላለን ማለት ነው። ስለዚህ አንድ ላይ ያይን እንሄዳለን ማለት ነው። ያን ይመስላል ማናጂንግ ፋይል ኤንድ ፎልደር። ስለዚህ እነዚህ ፋይላችንን ነው ወይም ይሄ ፎልደራችንን ነው ፋይላችንን እንዴት ነው ማናጅ የምናደርገው? የዊንዶውስ ኦፕሬቲንግ ሲስተም ይሄ ባይዘ ዊንዶውስ ኦፕሬቲንግ ሲስተም የምንለው ምን ለማለት ነው? ዊንዶው ኦፕሬቲንግ ሲስተም ስንላችሁ ዊንዶው 10 ዊንዶው 11 ዊንዶው 7 እያሉ ዊንዶው 8 እያሉ ነበር። አሁን ኦልሬዲ ዊንዶው ወደ 11 ነው አፕግሬድ የተደረገው እና በዚህ አንግል ኦፕሬቲንግ ሲስተም ሃርድዌር እና ሶፍትዌሩን የሚያገናኝ ነው። the primary way of interacting with file and folder is through the file explorer application። በዊንዶው ኦፕሬቲንጋችን ሲስተም ላይ እንዴት ነው ለፋይል እና ፎልደር ማናጅ የምናደርገው? በፋይል ኤክስፕሎረር አፕሊኬሽን there are also other operating system but in this textbook we use Windows operating system እንጠቀማለን። ለምሳሌ አሁን እዚህ ቦታ ላይ ብንወጣና አሁን ዊንዶዋችንን ብንነካ ዊንዶውና ከዛ በኋላ ፕላስ የምትለውን ስንነካ በቀላሉ ማኔጅ እንድናደርግ እዚህ ቦታ ይመጣልናል ማለት ነው። ኪዩክሊ አክሰስ ማድረግ እንችላለን። እዚህ ጋር ሰርች ባር ታገኛላችሁ። እዚህ ጋር ሆም ነው የምታገኙት። እዚህ ጋር ሆም ታገኛላችሁ ማለት ነውና አሁን እዚህ ውስጥ ሁሉን አክሰስ ማድረግ ይቻላል። አክሰስ ታደርጋላችሁ። ለምሳሌ እስካሁን ያሉ ዴስክቶፓችን ላይ ያሉ ነገሮች ምንድን ናቸው? አሁን እያንዳንዱ ይሄ ምንድን ነው ዶክመንት ፎልደር ናቸው። ይሄ ፎልደር ነው ሰርድ ሰከንድ ኮርስ ነው አካዳሚካሊ ፎቶዎች አሉ። የተለያዩ ፍሮም ከቴሌግራም የእናንተ የሚሰራበት ሙዚክ ማይ ፎልደር ሌላ ሌሎች ነገሮችን በውስጥ አስቀምጫለሁ። እነዚህ ደግሞ ፋይሎች ናቸው። አያችሁ ይሄም ፋይል የራሱ አፕሊኬሽን ምንድነው ፋይል ይሆናል። ስለዚህ በዚህ አንግል እንረዳ ያስፈልጋል ማለት ነውና ይሄንን ይመስላል። በዚህ ነው አክሰስ ማድረግ እንችላለን። በዊንዶውስ እና ይሄ በቀላሉ አክሰስ ማድረግ የምንችልበት ወይ ነው ማለት ነው። ስለዚህ ወደ ትምህርቱ እንመለስና ቀጣዩ ምንድን ነው ያለው? ለምሳሌ በዚህ ፋይል ኤክስፕሎረር ፓርቶች አሉ። ናቪጌሽን ፓን አለ፣ አድሬስ ባር አለ፣ ከረንት ሎኬሽናችን ላይ ሪቦን አለ፣ ቱልስ ኤንድ ኮማንዶች፣ ሰርች ቦክስ አለ፣ ፋይል ሊስት ኤሪያ አለ፣ ሾው ፋይል ኤንድ ፎልደር የሚያሳየን ቦታ፣ ስታተስ ባር አለ፣ ፋይል ኢንፎርሜሽን የሚያሳየን። ስለዚህ አሁን ቅድም እንዳየነው እዚህ ቦታ አሁን እዚህ ቦታ አሁን ይሄ ምንድነው ክዊክ አክሰስ የምናደርግበት ነው። ክዊክ አክሰስ ነው፣ ናቪጌሽን ነው። ይሄ ናቪጌት ስናደርግ አሁን እዚህ ቦታ ላይ ምን እናገኛለን ማለት ነው? ይሄ ፎልደር። ስለዚህ ፋይላችን ፎልደራችን የሚገኝበት ቦታ ምን ብለናል ማለት ነው? ፋይል ኢንፎርሜሽናችን ያለበት ስታተስ ባር ይባላል። ፋይል ሊስት ኤሪያ ሾው ፋይል ኤንድ ፎልደር የሚታይበት ቦታ ነው። ሰርች ቦክሱ ደግሞ አሁን እንዳሳየዋችሁ ሰርች ቦክሱ ይላል። ለምሳሌ ከዚህ ውስጥ አሁን ግሬድ 9 ግሬድ 9 የሚለውን ያመጣል ማለት ነው። እና
ግሬድ 9 የሚለው ነው። ፎልደር ሲፈልግ ፎልደር፣ ሌላ ደግሞ ምን ሲፈልግ ፋይል ሲፈልግ ፋይሏን ያመጣል ማለት ነው። እና በዚህ አንግል አክሰስ ማድረግ እንችላለን ማለት ነው። እሺ እንቀጥለን። ክሬት ፋይል እንዴት ይደረጋል? ቅድም አሳይቻችኋለሁ ፋይል እንዴት ክሬት እንደሚደረግ ማለት ነው። እና ዩዚንግ አፕሊኬሽን ሶፍትዌር ወርድ በመጠቀም ፔንት ማለት ኢሜጃችንን ስንሰራ የምንጠቀምበት ነው። ኖትፓድ ቴክስት ፋይል ስንጠቀም ራይት ክሊክ፣ እነዚህን አፖችን እናሳያቸዋለሁ። ራይት ክሊክ በማድረግ ከዛ ኒው በማለት ከዛ ፋይል ታይፕ በማድረግ ምን ማድረግ እንችላለን? ለምሳሌ ባሳያችሁ እዚህ ጋር መተን ራይት ክሊክ ስናደርግ እዚህ ጋር አሁን ፎልደር ነው ያለው። እነዚህ ጋር አሁን ይሄው ቢት ማፕ፣ ኢሜጅ፣ ደብሊውሲቪ ፔጅ፣ ቴክስት ምንድን ነው ነው ቴክስት ላይ ቢሆን ቴክስት የሚጽፍ ምሳሌ የተለያዩ ነገሮችን የሚጽፍበት የራሱ ነው ተቀመጠ ማለት አንድ የሆነ የራሱ ምንድን ነው ፋይል ነው ማለት ነው። ወርድ ውስጥ ሲሆን ወርድ ውስጥ ቅድም ስላሳያችሁ ፋይል ላይ ስንረዳ በነበረበት እዛ ማወቅ ትችላላችሁ በቀላሉ ማለት ነው። ስለዚህ ራይት ክሊክ ነው ፋይል ታይፕ፣ ኮመን ፋይል ታይፕስ፣ ዶክስ፣ ወርድ ዶክመንት፣ ኤክሴል፣ ስፕሬድሺት፣ ፒፒቲ ሲባል ፓወርፖይንት ፕሬዘንቴሽን ማለት ነው። ቴክስት ሲባል ፕሌን ቴክስት ፋይል ማለት፣ ጂፔጅ ማለት ኢሜጅ ፋይል ማለት ነው። ክሬቲንግ ፎልደር ይሄን አላሳዩ። ለምሳሌ እንዴት ነው ፎልደር ክሬት የምናደርገው? ራይት ክሊክ ወደ ታች ደግሞ ኒው ፎልደር፣ ከዛ ፎልደር ስም ትሰጣለህ። ለምሳሌ ምን የሚባል የፎልደሩን ስም ምን የሚባል ራሱ ፎልደር አለ። ከዛ ማናጅ ለማድረግ እዚህ ቦታ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ ራይት ክሊክ ሲታደርጉ ከዛ ወደ ታች ትወርዳሉ። ኒው የሚለው ይመጣል። ኒው የሚለው በዚህም ሊሆን ይችላል፣ ፎልደር ነው ስትነካ ይሄ ታገኛላችሁ ማለት ነው። ዲሌት ሳደርግ ራይት ክሊክ አድርጌ እዚህ ራሱ ይመጣኛል። ዊንዶው 11 ኦፕሬቲንግ ሲስተም ስለሆነ ከዛ ዲሌት አደርገዋለሁ። ይሄ ቅድም ስለሰጠሁት እሺ ያው እንዴት እንደሆነ አይተናል። ራይት ክሊክ ኒው ፎልደር በተናል ላይም እንደዛ ነው ማቀስጽፉ። ናቪጌት ቱ ዌር ዩ ዋንት ዘ ፎልደር፣ ክሊክ ሆም ታብ፣ ኒው ፎልደር፣ ታይፕ ፎልደር ኔም፣ ፕሬስ ኢንተር። ሌላ ሜተድም አለ። ናቪጌት ቱ ዌር ዩ ዋንት ዘ ፎልደር ለምሳሌ ይሄን ላሳያት። ናቪጌት ፎልደር የሚለው ጋር ናቪጌት ፎልደር የሚለው ጋር አሁን እዚህ ጋር ስትመጡ ይኸው ናቪጌት ፎልደር የሚለው ጋር ናቪጌት ፎልደር የሚለው ጋር እዚህ ጋር እንዴት ማሄድ የሚል ይኸው መጣልኝ። ኒው ከዛ ፎልደር ይኸው ፎልደር ምን ብዬ ልስጥ ይኸው መጣልኝ። ፎልደር መስጠት ይችላል። ምሳሌ ምን ብዬ ልስጥ ማይ ኮርስ የሚሰጠኝ ፎልደር ያን ምንድን ነው ናቪጌሽኑ ጋር እነዚህ ናቸው። ናቪጌሽን ወዲም ከዛ ወደ ላይ ማድረግ ትችላላችሁ ነው። ናቪጌሽን የሚባሉ ባይዘው እዚህ ነው ናቪጌት የምናደርገው። በዛ አንግል መተን የምንሰራበት ሜተድ ሊያሳየን ነው ማለት ነው። ስለዚህ ናቪጌት ዌር ዩ ዋንት ዘ ፎልደር ክሊክ ኦን ታብ እያደረገ የምንሰራበት ቅድም ያሳያችሁ ግን በጣም ቀላል የሆነ መንገድ ኒው ፎልደር በተን ዘ ፋይል ኤክስፕሎረር ቀላል ነው። እዛ ኮፒንግ ፋይል እንዴት ነው ኮፒ የምናደርገው? ዶክሜንታችንን የሚላቸው ነገሮችን እንይስት። ለምሳሌ አሁንም እንቀጥላለን እና እንዴት ነው አሁን ለምሳሌ ዲሌት የምናደርገው? አሁን ለምሳሌ ዲሌት ክሬት አድርገናል። ዲሌት እና ኮፒ እንዴት እናደርጋለን? ፔስት እንዴት እናደርጋለን? ከዛ ዲሌት እንዴት እናደርጋለን? አሁን ይሄንን ፎልደር የሚለውን ዲሌት ለማድረግ ሲፈልግ ራይት ክሊክ ሳደርግ ዊንዶው 11 ላይ ዳይሬክት ነው ያለ። ከዛስ ዲሌት አደረኩ። ከዛስ አሁን ዲሌት ሳደርግ ዲሌቱ እንደዛው ነው። አሁን ይሄንን መልሼ ኦኬ የምትለውን እዚህ ለመውሰድ ሲያስፈልግ ራይት ክሊክ ልና ከዛስ ኮፒ ይላል።
ከዛ እዚህ ማምጣት ሲፈልግ ከዛ አሁንም እሱ ጋር አምጥቼ ከርሰሬን ወይ ማውዛን እዛ አደርግና ራይት ክሊክ ከዛ ፔስት አደርጋለሁ። አያችሁ ከዛ አሁን እዛ ባለበት ሆኖ ኮፒ ነው ያደረገኝ። ይሄንን ደግሞ ማጥፋት ሲፈልግ ዲሌት ማድረግ ይችላል። ዲሌት አያችሁ ጠፋ። የቅድሙ ደግሞ ያስገባው ሲከፍት ሁለት ጊዜ ደብል ክሊክ ሲያደርግ ያው ይከፍታል። ቅድም ሙሉ ጌታ ምናምን ብለን ጽፈንለ ያው WPSን ስንከፍት ውስጥ ላይ ታገኛላችሁ ማለት ነው። ራሱ ነው ውስጥ ላይ ይመጣል ማለት ነው። እናጠፋውና እንመለሳለን። ስለዚህ አሁን ዲሌት አይተናል፣ ፔስት እንዴት እንደሚደረግ አይተናል ማለት ነው። ስለዚህ ሌሎች ጥያቄዎች ካሉ መጠየቅ ትችላላችሁ ማለት ነው እና ሪፍሬሽ እናደርጋለን እንዳንደና። ስለዚህ አሁን እነዚህን አሁን ምን አይተናል? ፋይል አይተናል። how can create file, how can delete, how can copy, how can paste ፎልደርም እንደዚህ ነው። እሺ ሰብ ፎልደር የሚጠቅ ማይ ኮርስ የምትለው ውስጥ አሁን ለምሳሌ እቺን ኤግዛምፕል ፎልደርን እሺ ወስጄ ራይት ክሊክ አድርጌ ምን ላድርግ? ኮፒ ካደረጉ ይችላሉ። ኮፒ አድርጌ እዚህ ላይ አሁንም ራይት ክሊክ ከርሰሬን በላዩ ላይ አድርግና ከዛ ፔስት ውስጥ ገብቶ ሁለት ጊዜ ደብል ክሊክ ላለ ኤግዛምፕል ፎልደር። ስለዚህ በፎልደር ውስጥ ሳብ ፎልደር ማስቀመጥ እንችላለን። በተጨማሪም ምን ፋይል ነገር ግን ዘሰም የሆኑ መረጃዎችን የያዙበት። ይሄንን ደግሞ ምን ማድረግ ይችላል? አሁን ኮፒ አላደርግም ካል ምን ማድረግ አለብኝ? ራይት ክሊክ ጭኜ መጎተት የከርሰሬን ማለኛውን የምን ማድረግ መጎተት። ከዛ እዚህ ውስጥ ምን ማድረግ ነው? ማስገባት። ቅድም ኮፒ ስላደረግኩ ይተዋል ማለት ነው። ስለዚህ ይሄንን ዲሌት ማድረግ ይችላል ማለት ነው። ስለዚህ ዲሌት የምናደርገው በራሱ ላይ ነው። እንዲህ ራይት ክሊክ በማድረግ በራሱ ላይ ራይት ክሊክ አንድ በማድረግ ሲመጣል እነዚህ ዲሌት ካልን ዲሌት ሆኖ ይጠፋል ማለት ነው። ለዛሬ የነበረን የትምህርት ጊዜያችን ይመስላል። ስለተከታተላችሁ እጅግ አድርገን እናመሰግናለን ማለት ነው። ለሌሎች ወንድሞች እንዲደርሱ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ፣ እኛንም አበረታቱን እንላችኋለን። ሰላም በያላችሁበት ይብዛላችሁ። እንወዳችኋለን። መልካም ቆይታ ይሁንላችሁ።